ሰላም ሰላም ጤና ይስጥልኝ ውድ የድብር ክሮሼ ዩቲዩብ ቤተሰቦች እንዴት ከረማችሁ? አለሁላችሁ እግዚአብሔር ይመስገን። ያው እንደተለመደው ዛሬ በአዲስ የእጅ ስራ እንዲሁም በአዲስ ወግ ተመልሰን መተናል። ሰብስክራይብ ያላረጋችሁ ባካችሁ እየገባችሁ ሰብስክራይብ እንድታረጉ ስል በትህትና ጠይቃለሁ። አብራችሁን ቆዩ። በየቀኑ በፍርሃት እግሬን የጠለፈኝ እርምጃ እንዳልወስድ እያሸማቀቀኝ ፍርሃት በጨለማው ምን ያህል ጎዳኝ፣ ግን ዛሬ አልፈራም እጋፈጠዋለሁ ከፍርሃቴ በላይ። በአንዲት ቀን ኢየሱስና ደቀ መዛሙርቱ በገሊላ ባህር ላይ በታንኳ እየተሻገሩ ነበር። ከደቀ መዛሙርቶቹ መካከል አብዛኞቹ የባህር ላይ ውሎና አዳር የለመዱ ማዕበልና ነፋስ የማይገዳደራቸው ጠንካራ አሳ አጥማጆች ነበሩ። ነገር ግን በዛች ሌሊት የተነሳው ማዕበል የተለየ ነበር። ነፋሱ ይጮሃል፣ ማዕበሉም ታንኳይቷን ያናውጠዋል። ውሃውም ወደ ውስጥ ይገባ ነበር። እነዛም ልምድ ያላቸው ሰዎች እንኳን መቆጣጠር አቃታቸው። ሞት በዓይናቸው ላይ አጠላ። ፍርሃት መላ አካላታቸውን ወረሰው። ዛሬ ስለ ፍርሃት ነው የምናወቀው። አሁን ወደኛ ህይወት እስኪ እንምጣ። እያንዳንዳችን የራሳችን ታንኳ አለችን። ህይወታችን በዚህ የህይወት ጉዞ ላይ ደግሞ ድንገተኛ ማዕበሎች ይነሳሉ። የጤና መታወክ፣ የኢኮኖሚ ቀውስ፣ የቤተሰብ መበጥበጥ ወይም የጭንቀት ነፋስ ታንኳችንን ሲያጋጥማት ፍርሃት ውስጥ እንወድቃለን። ጉዴ ፈላ ጠፋው እንላለን። ታሪኩ የሚገርመውና የሚደንቀው እዚህ ጋር ነው። ደቀ መዛሙርቱ በጭንቀትና በፍርሃት ሲወራጩ፣ ኢየሱስ ግን በታንኳይቷ ኋለኛ ክፍል ተኝቶ ነበር። ብዙዎቻችን በህይወታችን ማዕበል ሲበዛ እግዚአብሔር የለም፣ የታለ፣ ለምን ዝም አለ፣ እኔ ስጨነቅ እሱ የለም እንዴ ብለን እናስባለን። ነገር ግን የኢየሱስ መተኛት ግዴለሽነቱን ሳይሆን እርሱ ከማዕበሉ በላይ ትልቅ እንደሆነና ሁኔታው ሁሉ በቁጥጥሩ ስር መሆኑን ማሳያ ነበር። ፍርሃት የሚመጣው ማዕበሉን በትልቁ አብሮን ያለውን አምላክ ደግሞ በትንሹ ስናይ ነው። ደቀ መዛሙርቱ ማዕበሉን ማቆም እንደማይችሉ ሲረዱ አንድ ትክክለኛ ነገር አደረጉ። ወደ ኢየሱስም ሄደው ቀሰቀሱት። መምህር ሆይ ልንጠፋ ነው፣ እባክህ ብለው ጮሁ። እኛስ ፍርሃት ሲያናውጠን ምን እናደርጋለን? በራሳችን አቅም ማዕበሉን ለመምታት እንታገላለን ወይስ ፍርሃታችንን ወደ ጸሎት ቀይረን ወደ አምላክ እንጮሃለን? ፍርሃት ሲመጣ መፍትሄው ዝም ብሎ መጨነቅ ሳይሆን ያንን ፍርሃት ይዞ ወደ ዋናው ባለቤት መሄድ ነው። ፍርሃት በጨለማው ምን ያህል ጎዳኝ፣ ግን ዛሬ አልፈራም እጋፈጠዋለሁ ከፍርሃቴ በላይ እራመዳለሁ። ኢየሱስም ተነሳ፣ ወደ ባህሩም ዞር ብሎ ዝም በል ጸጥ በል አለ። ወዲያው ነፋሱ ቆመ፣ ባህሩም ጸጥ አለ። ከዚያም ደቀ መዛሙርቱን ስለምን ትፈራላችሁ? እምነት የላችሁም አላቸው። ስለዚህ በህይወታችሁ ምንም አይነት ማዕበል ቢነሳ ታንኳችሁን የሚጠብቅ ነፋሱንም ዝም በል የሚል ኃይል አምላክ አብሯችኋልና አትፍሩ። በነገራችን ላይ በጥንታዊ መጽሐፍ ቅዱስ ውስጥ ብቻ አትፍራ የሚለው መመሪያ ከ300 ጊዜ በላይ ተጽፎ ይገኛል። ይህ የሚያሳየው የሰው ልጅ በታሪክ ሁሉ ትልቁ ጠላቱ ፍርሃት እንደነበርና ሁልጊዜም ቢሆን እርጋታ እንደሚያስፈልገው ነው። እስኪ ለአፍታ ቆም ብለን እናስብ። ህይወት ልክ እንደ አንድ ሰፊ ባህር ናት። እያንዳንዳችን ደግሞ በዚህ ባህር ላይ የምንጓዝ ትናንሽ ታንኳዎች ነን።
አንዳንዴ ባህሩ ሰላም ነው፣ ሞገዱ ደስ ይላል፣ ጉዟችንም ያምራል። ነገር ግን ሁል ጊዜ እንደዚህ አይሆንም። ድንገት ከየት መጣ የማይባል አስፈሪ የህይወት ማዕበል ይነሳል። የጤና መታወክ፣ የገንዘብ እጥረት፣ የቤተሰብ የመበጥበጥ ነፋስ ታንኳችንን ሊያሰምጣት ሲቀርብ ፍርሃት መላ አካላችንን ይወርሰዋል። ፍርሃት ውስጣችን ሲነክስ ደግሞ አንድ ትልቅ ችግር ያመጣል፣ ያሳውረናል። ከችግሩ በስተጀርባ ያሉትን መልካም ነገሮች እና መፍትሄዎቻቸውን እንዳናይ ያደርገናል። ታዲያ ፍርሃትን አሸንፈን ፍጹም ሰላም የምናገኝባቸውን ሀሳቦች እስቲ ጀባ ልበላችሁ። ብዙዎቻችን ፍርሃት ሲመጣብን የምናደርገው ትልቁ ስህተት አልፈራሁም ብሎ መሸሽ፣ በውስጥ የተጨነቁ በውጪ መሳቅ ወይም ነገሩን መደባበቅ ነው። ነገር ግን ያልተጋፈጡት ጠላት መቼም አይሸነፍም። መፍትሄው የሚጀመረው ፍርሃትን አምነን ስንቀበል ነው። አንድ ማዕበል ሲነሳ አይናችሁ በሙሉ ማዕበሉ ላይ ብቻ ካደረግን ማዕበሉ ይበልጥ እየገዘፈና እያስፈራን ይሄዳል። በየቀኑ የምናየው፣ የምንሰማው፣ የምናወራው ስለ ችግሮቻችን ብቻ ከሆነ ፍርሃታችን በውስጣችን እያበጠ ይሄዳል። አይናችሁን ከማዕበሉ ላይ አንሱ። ችግሬ ምን ያህል ትልቅ ነው ከማለት ይልቅ እኔ ከዚህ ችግር በላይ የምሻገርበት ጥንካሬ፣ ተስፋና ፈጣሪ አለኝ ብላችሁ አስቡ። በችግራችሁ ላይ ሳይሆን በመፍትሄው ላይ ስታተኩሩ ፍርሃቱ ራሱ ቦታውን ይለቃል። ከውጭ የሚጮኸው ነፋስ ታንኳችንን ሊያሰምጣት አይችልም። ታንኳ የምትሰምጠው ውሃ ሰርጎ ወደ ውስጧ ሲገባ ብቻ ነው። በተመሳሳይ መልኩ በዙሪያችን ያለው ችግር እኛን ሊያጠፋን አይችልም። እኛን የሚያጠፋን ችግሩ ፈጥሮት ወደ ውስጣችን የሚሰርገው ጭንቀትና ፍርሃት ነው። በህይወት ውስጥ ትልቅ ተስፋ፣ እምነትና የፈጣሪ እገዛ አለ። ፍርሃት ሲመጣ ግን ይህንን ሁሉ እንረሳዋለን። ከዚህ በፊት ካለፍናቸው በርካታ አስቸጋሪ ማዕበሎች እግዚአብሔር እንዴት እንዳወጣን ማስታወስ ይኖርብናል። በየቀኑ በፈጣሪያችሁ ላይ ያላችሁን እምነት አድሱ። ፍጹም ተስፋና ፍቅር ፍርሃትን ጠራርጎ ያወጣልና። መቼም ቢሆን በህይወት ታንኳችሁ ውስጥ ብቻችሁን እንዳልሆናችሁ ስታውቁ በምንም አይነት አስፈሪ ሁኔታ ውስጥ እንኳን ብትሆኑ አልሰምጥም የሚል ሙሉ እምነት ይኖራችኋል። ወዳጆቼ፣ ዛሬ ታንኳችሁ በምን አይነት ነፋስን እየተናወጠች ነው? ግን የትኛውም ይሁን ዛሬ ፍርሃታችሁን አምናችሁ ተቀበሉት። ትኩረታችሁን ወደ መፍትሄ አድርጉ። የውስጣችሁን ጭንቀት ጸጥ አሰኙት እና ህይወትን ማሸነፍ እንደምትችሉ እመኑ። ያኔ በማዕበሉ መሃል ፍጹም ሰላም ታገኛላችሁ። ፍርሃታችሁም ይጠፋል እንደ አምላክ ፈቃድ። ለዛሬ ያዘጋጀሁላችሁ ወግ ይሄንን ይመስል ነበር። ኤክስትራ የሰራሁት ፑምኪን ነው። ፑምኪን ማለት ለተለያዩ የማስጌጫ የምንጠቀምባቸው ከጎን ሻማ ምናምን አድርገን የምናስቡበት ማለት ነው። እሱ ነው የሰራሁላችሁ። በሚቀጥለው ደግሞ በተለየ ስራ እንዲሁም በተለየ ወግ እስከምንገናኝ ድረስ ሰብስክራይብ እያደረጋችሁ ጠብቁኝ። መልካም ጊዜ ይሆንላችሁ። ባይ